እንኳን ደስ ያለሽ ልጄ፣ እናትሽ በህይወት አለች። ምን? የእውነትሽን ነው? እናቴ በህይወት አለች? አዎ፣ በቅርብ ነው ከአረብ ሀገር የመጣችው። ድሮ የምትኖርበት ሰፈር ሄዳ አንቺን ስታስፈልግሽ ነበር። የእውነት እናቴ እኔን ትፈልገኛለች? አዎ፣ ትፈልግሻለች። እና የት ናት? አድራሿን አገኘሽው? አዎ፣ 22 አካባቢ ነው ብለዋል። እኔም እኮ የምሰራው እዛው አካባቢ ነው። አሪፍ። በይ በቃ እቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ፣ በጣም አመሰግናለሁ። አሁን እንመጣለሁ። እሺ እኔ ልጅ። ሄሎ ባይሉ፣ እቅዳችን ሁሉ ታውቋል። ሰላማዊን ተሳገለኝ በፊት ከዚህ ቤት ቶሎ መውጣት አለብኝ። ምን? ስለምንድን ነው እያወራሽ ያለሽው? የትኛው እቅዳችን ነው የታወቀው? ሁሉም ሚስጥር ታውቋል። ረጋ ብለሽ የተፈጠረውን ነገር አስረጂ። የብሌን አሳዳጊ እናት ሰላም ከአረብ ሀገር እንደመጣች አውቃለች። የምንኖርበትንም አድራሻ ሳታገኝ አልቀርም እና እናትና ልጅን ለማገናኘት ወደዚህ እየመጡ ነው። እኔ የሆነ ነገር አደርጋለሁ። እኔ እስከምደውል ድረስ ብሌን ከቤትም እንዳትወጣ ስልክም እንዳትደውል አድርጊ አንቺ። ሰላም እኔ ትክክለኛ ልጇ እንዳልሆንኩና ብሌን እውነተኛ ልጇ እንደሆነች ካወቀች ከዚህ ቤት ሳልወጣ ካገኘች። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። አደራ ድራማ ቃል እንግዲህ ሻይ በማፍላት ብሌንን እና ቤታቸው ጎረቤት ተከራዩ ልጅ ኑ ሻይን ጠጣ በማለት እዚህ ቀደም ብሌን የቃልን ሻይ ከእናትየዋ ጋር በመቀየር ቃልን ለሞት አድርጋት ነበር። ያው እሷም ለእናትየዋ ነበር በእርግጥ ያዘጋጀችው። ነገር ግን ብሌን በመቀየሯ ምክንያት ቃል ልትሞት ነበረ። እናም በዛን ነገር ለመበቀል ስለፈለገች ሆን ብላ ሻይን ጠጣና ቁጭ ብላ ያለ ወትሮዋ የምትጣላትን ልጅ ማለት ነው ሻይ ካልጠጣን ስትላት ብሌንም እንግዲህ እሺ ብላ ሻይ ይዘጋጃል ማለት ነው። እናም ሻዩ ተቀርቶ እያለ ነበረ ስኳር ይዘሽ ነይ ብላ ብሌንን ወደ ኪችን ትልካትና ያንኑ የተለመደውን መርዝ በማውጣት ከኪሷ ወደ ብሌን ሻይ ትጨምራለች። የተከራያቸው ልጅ ደግሞ እዚህ ቀደም ብሌንን ተናግሯት ነበረ። ምክንያቱም ደግሞ ቃል ምን አለችው? ብሌን ስታለቅስ ምን ኩላ ነው የምታለቅሰው ይላታል። እናም እሷም እናቴን በመርዝ ልትገላት ነበር፣ ለዛ ከስራ ስትባረር ነው ያለቀሰችው በማለት ስትነግረው ተከራዩ ደግሞ ብሌንን አንቺ ምን አይነት ባለጌ ነሽ፣ ለገንዘብ ብለሽ ሰው ልትገሊ ነው እንዴ ብሎ ተናግሯት ነበር። እናም እሷም ይሄን የተናገርከውን ቃል ኋላ እንዳትጸጸትበት ተጠንቀቅ ብለው ነበረ። እሱ ግን እንደዛ ከተናገራት በኋላ በቀጣይ ቀን እዛ ቤት ሻይ ለመጠጣት አብሯቸው ሊገባ ወደ በሩ ሲል ድንገት በር ላይ ሆኖ የብሌን ሻይ ውስጥ መርዝ ስጨምርበት ቃል ያያታል። እናም በድንጋጤ እሱም አሁን እንዴት አድርጌ ነው ይሄን ሻይ ከልጅቷ እንዳጠጣው ማዳን የምችለው? እንዴት ነው ብሌንን ማድናት ብሎ አሰበ። እናም በሌላ በኩል ደግሞ ከዚህ ቀደም እሷን ተናግሯት ነበረ። እንዴት ብዬ ነው ይቅርታ ምላት ያለ ጥፋቷ ነው ለካ የተናገርኳት በማለት ተከራያቸው በጣም ብዙ ስለ ብሌን ሚስጥሮችን እያወቀ ነው። እዚህ ቀደም ቃልና የብሌን አጎት ወይም ደግሞ የእናቷ ወንድም እሷ ስለማታስታውሰው ነው ያ ሰውዬ እናቷ አደራ ሰጥተው፣ ነገር ግን እናትየዋ ድምጿ ሲጠፋበትና ገንዘብ አልክለት ስትል አውቶ ጎዳና ላይ ጥሏት ነው አሳዳጊዋ ወስዳ ያሳደገቻት። እናም በዛ በህይወቷ ውስጥ እንግዲህ ምን እንደገጠማት አናቅም። ብሌን ያለፈ ህይወቷን አታስታውስም። ለዛ ነው ሰውየውንም ያላወቀችው እንጂ ያ ሰውዬ ማለት በልጅነቷ ሲያሰቃያት የነበረ አጎት ተብዬው እናትየዋ አደራ የሰጠችው ሰውዬ ነበር። እሷ ግን አታስታውሰውም። ደስ የሚለው ነገር እና እንግዲህ በዚህም ምክንያት እሱ ግን የት እንደ ጠላት ያውቃል። ማን አንስቶ እንዳሳደጋትም ስለሚያውቅ መጀመሪያም እናትየዋ በጣም ብዙ ገንዘብ አለኝ ልጅን ፈልገ ካመጣልኝ የምትፈልገውን ያክል ገንዘብ ሰጣለሁ ስትለው ቶሎ ብሎ አንድ ጓደኛው ጋር ይደውልና ሄድና የሰላምን ትክክለኛ ልጅ ብሌንን ግደላት፣ ሌላ ልጅ ግን በምትኩ አምጣልኝ፣ ጨካኝና ኃይለኛ የሆነች ምንም ለሰው የማትራራ ገንዘብ የምትወድ እሷን ፈልገህ አምጣልኝ፣ ትክክለኛ ልጇን ግን ግደላት ይለዋል። ሰውየው ሄዶ እንግዲህ ብሌንን አፍኖ ይገላታል። ነገር ግን ብሌን ታፍና ራሷን ስታ ነበር እንጂ አልሞተችም ነበረ። ሰውየው ከሄደ በኋላ ትነቃለች። ከነቃች በኋላ እናቷን ስራ ለማገዝ ትምህርት እስኪከፈት ብላ ሰው ቤት ተቀጥራ ስትሄድ እዛ አጎት ተብዬው
በልጅነቷ አውቶ የጣላት ሰውዬ ቤት ነበር የሄደችው። እሷ ግን ደስ የሚለው ነገር ሰውየውን አታውቀውም፣ እረስተዋለች። 10 ምናምን ዓመት ሆኗታን በህፃንነቷ ስለነበረ እናቷንም እንዴት እንደተለየቻት አታስታውስም። ነገር ግን በመጨረሻም ግን እሷ ሰራተኛ ሆና እናቷ ቤት ተቀጠረች። የዛን ቀን ነበረ ተከራያቸው ወደዛ ቤት ወደ ትልቁ ቤት ወደ ብሌን አጎት ቤት ሊገባ ሲል በሩ ላይ ሲያወሩ ሰማ ከቃል ጋር። ቃልን ብሌንና ሰላም በፍጹም እንዳይገናኙ፣ አብረው እንዳያወሩ፣ ኪችን ውስጥም አብረው እንዳይሆኑ፣ ያለዛ ግን ታሪካቸውን ከተነጋገሩ ልጇ እንደሆነች ልታውቅ ትችላለች። ያ ማለት ደግሞ የእሷን ንብረት አንቺ አትወርሽም ማለት ነው። ስለዚህ ተከታታያቸው አብረው እንዳይሆኑ እና ደግሞ ሰላምን መረዘሽ ግዳያት ቶሎ፣ ከዛ ንብረቷን በስምሽ ትወርሸዋለሽ የእናትሽ ስለሆነ፣ ከዛም 75% ለኔ ትሰጫለሽ፣ 25% አንቺ ትወስጃለሽ ይላታል። እሷም እንግዲህ ቀልደኛ ነህ አለችው። በውስጧ ነው በእርግጥ እኔ ነፍስ አጥፍቼ አንተ 75% ልትወስድ ምን አይነት ቀልደኛ ነህ እያለች ነበረ ሰውየውን ማለት ነውና እሱ ግን እንደዛ አድርጊ ካላት በኋላ ችግር የለውም እገላታለሁ፣ መርዤ ባንዴ ነው ምገላት ስትል ተከራዩ እያዳመጠ ነበረ። ብሌንና እናትየዋም እንዳይገናኙ አብረው እንዳያወሩ ሲልም ተከራዩን ሁሉ ሚስጥር ሰምተዋል። ግን ብሌን ማናት አለ ልጁ፣ ግራ ገባው። ብሌን ማናት ወራሿ እያለ ጥያቄ ፈጥሮበት ነው እንጂ ጉዳዩን ሰምቷል። በድጋሚ ደግሞ እንደዚሁ ብሌን ልትመርዛት ሻይ ውስጥ መርዝ ስትጨምር ስላየ በመጨረሻም ብሌን መታ ሻዩን ለመጠጣት ስኳር ጨምራ ልትጠጣ ስትል ተከራያቸውም አብሯቸው ቁጭ ብሎ ነበረ። ይነሳና ብሌንን ሻዩን ይነጥቃታን ካፏ ላይ ይነጥቃትና በድንጋጤ ለምንድን ነው የቀማት ትለዋለች። ቃል እንድትጠጣው ስለፈለገች፣ ቃል ደግሞ ልጅቷን ስትሰቃይና ማየትና ወይም እንድትሞት ስለፈለገች ነው። እሱ ግን አይ ከመቼ ጀምሮ ነው ሰራተኛ ከአሰሪ ጋር ቁጭ ብሎ ሻይ የሚጠጣ? ይሄ ስርዓት እኮ አይደለም ይላታል። እሺ ለዛሬ ትጠጣ ብትለውም አይሆንም አለ። በመጨረሻ ግን ኪችን ሄዳን ቢሆን ተጠጣው ሻዩን ስጣት ብትለው እሱ ግን ተነስቶ ሻዩን ሳሎን ላይ በማፍሰስ ተነሽና ጽጅ ብሎ ሲያንቋሽሻት ነበረ። በእርግጥ ለእሷ ጥሩ ቢያደርግም እንደዛ መናገር አልነበረበትም። ብሌን ደግሞ እንደምታውቁት ቶሎ ብላ እንባዋ ነው የሚቀድማት። እናም እንባዋን አፈሰሰችው እንደ ጉድ። በጣም ነበር የምታሳዝነው። በጣም ነው የከፋት በንግግሩ። እናም እንግዲህ በዚህ የተነሳ ብሌን በጣም ስለከፋት ወደ ክላሷ ሄዳ ቁጭ ትላለች። ሰላም ስትመጣ ቤቱ ስላልተጸዳ ልጅቷ የት ሄዳ ነው ስትል ክላሷ ሄዳ ቁጭ ብላልሻለች ትላታለች ቃል። ሰላምም ወደ ብሌን ማለት ነው ይቅርታ ኑኑ ምለው እንግዳ ላይ እንግዲህ ኑኑያት ነው ስሟና ወደ ብሌን ክላስ በመሄድ እንግዲህ አንቺ ቆይ የመጣሽው ለስራ አይደል እንዴ? ለምንድን ነው እዚህ እየመጣሽ የምትቀመጪው? ትላታለችን ብሌንን ሰላም እናቷ ማለት ነው። ብሌንም እንግዲህ ዝም ብላ ታለቅስ ነበር። ከዛ ግን ሰላም ውስጧ በጣም መቻል አቃተው። ስታለቅስ አሳዘነቻትና ተጠግታት ምን ሆነሽ ነው ስትላት ምንም አልሆንኩ ብትላትም አቅፋ እንደናት ስታባብላት ነበር። በጣም በሚያሳዝን ሁኔታ ሴትዋ ብሌንን ስታቅፋት ታለቅሳለች። ውስጧ በጣም ይሰማታል። አይገርማችሁም? ትክክለኛ እናትነቷ እየተሰማት ስታቅፋት፣ ስትስማት፣ ስታጫውታት ነበር እንደ ህፃን ልጅ እና እሷን ስታቅፋት ልክ እንደ ልጇ ነው የሚሰማት። ቃልዬን ግን ቃል ተብዬዋን ማለት ነው አንዴ እንኳ ስታቅፋትም ሆነ ምቾት ሲሰማት አላየዋትም። በሩቅ ነው ተፈራርተው ነው። ይችኛዋን ግን በጣም ነው የወደደቻት። እንደ ሰራተኛ ሳይሆን ስታቅፋት እንደ ልጇ ነው። ስታቅፋት ስታወራት ታለቅሳለች። ና ብቻ የእናትነት ወዷ ውስጧ እየነገራት ነው እንጂ እስካሁን ድረስ ስለ ብሌን ምንም መረጃ የላትም። በመጨረሻም እንግዲህ ብሌንን አባብላት ወደ እናቷ ትልካታለች። ብሌን ስትመለስ ግን ለእናቷ እናቴ ናፍቃኛለች፣ ፈልጊልኝ እውነተኛ እናቴ ብላት ነበር። የብሌን እናትም እናትየዋን መፈለግ ትጀምራለች። እናም አንድ መረጃ አገኘች። ሰላም የምትባል ከአረብ ሀገር የመጣች 10 ዓመት ቆይታ መገናኛ 22 አካባቢ ከስንተኛ ፎቅ ነው ቤት ገዝታ እዛ አካባቢ እየኖረች ነው። እንደውም በቅርብ ጊዜ ብሌን የምትባል ልጅ እየፈለገች ነበረ የሚል ወሬ ለብሌን አሳዳጊ ደርሳታል። የብሌን አሳዳጊም ብሌን ጋር ደውላ እናትሽ 22 አካባቢ ቤት ገዝታ እየኖረች እንደሆነ ቤቷ እዛ አካባቢ እንደሆነ ለ10 ዓመት አረብ ሀገር ቆይታ እንደመጣችና አንቺንም እየፈለገችሽ እንደሆነ
ሰማሁ ትላታለች። ይህን ነገር ስታወራ ብሌን ሳሎን ነበረች። አብራት ደግሞ ልጅ ነይ ብላ የመጣችው ቃል ነበረች። ቃል ጉዳዩ እንደተደረሰበት ስላወቀች በድንጋጤ ከቤት ትወጣለች። ነገር ግን ብሌን ለእናቷ እኔም እኮ እዛው 22 አካባቢ ነው ያለሁት እናቴ ትላታለች። ነይና በቃ አብረን እንሄዳለን ተባብለው ብሌን ለቃል እናቴን ላገኛት ልሄድ ነው ስትላት ቶሎ ብላ እሷም ላጎትየው ትደውልና ተደርሶብና ሚስጥራችን ትለዋለች። ከዛም ወዲያው ሰውየው ሂድና የብሌንን አሳዳጊ ግደላት ብሎ ያዛል። ውድ ቤተሰቦቼ ክፍል 5 ይመስል ነበር። ቸር ቆዩልኝ።